እኔ ጥያቄ ለእናንተ ትክክል እንደሆናችሁ ይሰማችሁ ነበር በህይወታችሁ ጠቅላላ ባደረጋችሁት ነገር ማለት ነው። አሁን እያንዳንዷ እያደረጋችሁት ያላትን ነገር ለምሳሌ በቃ አሁን ማትሪክሱን እየተከተላችሁበት ያለው ወይም ያኗኗሩን ከሰው አይታችሁ እየኖራችሁበት ያለው ነገር ትክክል እንደሆነ እንዳልሆነ እንደሚሰማችሁ አውቃለሁ። እያንዳንዷ ነገር ማለት ለምሳሌ አሁን ለምሳሌ ማግባቱ እንዲህ ብሎ መኖሩ ምናምን ምናምን ይሄ ጭራሽ በቃ ውስጣችሁ ከሚላችሁ ማለት ውስጣችሁ ከሚላችሁ እናንተ ያላላችሁትን ነገር ነው ወይም ትክክል እንዳልሆነ ገብቷችሁ ነበር እየኖራችሁ የነበራችሁት የአእምሮአችሁን ይዛችሁት ማለት ነው። ስለዚህ ይሄን ነገር ለማድረግ አስቤያለሁ። ምንድነው? ከእያንዳንዱ ቦታዎች ላይ እየወጡ ምንም ያገኙት ነገር የለም ትክክል አይደለም ብለው እንዲናገሩ ፈልገን ለምሳሌ ከህክምና ከፖሊስ ጣቢያ ልክ ከሀብት ልክ በቃ አለ አይደለ አሁን ሊወጡ የሚችሉባቸው ነገሮች ለምሳሌ አሁን ሰክሰስፉል ወይም ስኬታማ ወይም የህይወት እንዲህ ናት ብላችሁ የምትኖሩበት ነገር በሙሉ መስሏችሁ ወይም አእምሮአችሁን አሳምናችሁት እየኖራችሁ ስለነበር እንጂ ትክክል እንዳልነበረ ለማሳየት ነው። ምንድነው? ከሁሉም ቦታዎች ለምሳሌ ሀብት ነው ትክክል የሚያደርገው ስኬታማነት ወይም የመኖር ትርጉሙ እዛ ላይ ስንወጣ ነው ያለው ምናምን የሚለውን ከራሳቸው እንድትሰሙ እፈልጋለሁ። ለምን እኔ እንዲህ ብናገር አታምኑም። ስለዚህ ከራሳችሁ ጆሮ እንዲህ ሲሉ እንድትሰሟቸው እፈልጋለሁ። ሌላ ለምሳሌ በቃ ከምታስቡት ሁሉ እንትን እንዲሆን ነው የምፈልገው። ለምሳሌ እናንተ ኤክሳይትድ የምትሆኑ አሁን እየኖራችሁ ያላችሁበት ምክንያት እዛ ከደረሱበት ሰዎች ከራሳቸው አፍ እንድትሰሙ እፈልጋለሁ። ለምን እናንተም ትክክል እንዳልሆናችሁ ውስጣችሁ ይነግራችኋል። ለምን እንደምታደርጉት አታውቁትም። እዛ ላይም ያሉት ሰዎች ትክክል እንዳልሆኑ ያውቁታል። ደግሞ እኮ ችግሩ ቢነግሯችሁም አታምኑትም። ጀስት አክሴፕት ኢት በቃ ተፈጥሮ ነው ብላችሁ እንደዚህ ነው እየሄዳችሁ ያላችሁት ለምን አሃ ምናምን የሆነ እንትን ብላችሁ ይሄ ከቁም ነገር አትወስዱትም ነገሩን ማለት ነው። ስለዚህ እሱ ነበረ የጠፋው። ለምሳሌ ቀጣይ ደግሞ ከጋብቻ ለምሳሌ አግብቶ መኖር ነው ስኬታማነት ህይወት ላይ እንደዛ ብላችሁ ካሰባችሁ እዛ ከደረሱ ሰዎች እና በደንብ ከኖሩት ሰዎች እንድታዩ እፈልጋለሁ። ለምን ከእነሱ ብትሰሙት ታውቁታላችሁ እናንተ አትደግሙትም። ለምሳሌ ስኬታማነት ደግሞ ወይ ትልቅ ሰው መሆን ምናምን ብላችሁ የምታስቡ እዛ ከደረሳችሁ እዛ ከደረሱ ሰዎችም እንድትሰሙ እፈልጋለሁ። ለምን ታዩታላችሁ ያኔ እነሱ ሲነግሯችሁ ትሰሙታላችሁ ትክክል እንዳልሆነ ማለት ነው። እኔም እንደምነግራችሁ አለም ላይ ምንም ነገር የለም። ምንም አሁን የምታስቡት ነገር ላይ ትክክል ነገር የለም። ይኸውላችሁ አሁን ትልቅ ነገር አድርጋችሁ ያሰባችሁት በሙሉ ትክክል አይደለም ምንም ነገር የለም። ለምሳሌ ሀብቱም አግብቶም ምኑም ትልቅ ሰው ሲሆኑ ትክክል መስሏችሁ የምትሄዱበት ነገር በሙሉ ትክክል አይደለም። ያለው ነገር እናንተ አይገባችሁም ነበር